ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁ? ዛሬ ይዤላችሁ የቀረብኩኝ በፈትል የተሰሩና በመነን የተሰሩ ነጭ ልብሶችን ነው። በ2018 አዳዲስ የወጡትን ነጭ ልብሶች አሳያችኋለሁ። የመጀመሪያው ይሄ ልብስ ነው። እንግዲህ ይሄ ልብስ የተሰራው በፈትል ነው። በሲንግል ፈትል የተሰራ ሲሆን በጣም የሚያምር የጎንደር ፈትል። ሁሉም ልብሶቻችን በጥራት የተሸመነ ፈትል በመጠቀም የምንሰራቸው ሲሆን ደንበኞቻችን ያሉበት ቦታ በጊዜው ሙቀት ስለነበረ በሲንግል ፈትል ነበር የሰራ ነው። ነገር ግን ሁልጊዜ ስንሰራ በደብል ፈትል ነው የምንሰራው። እንደዚህ የሚያምር ጥለት አለ። በተጨማሪም ከውስጥ ገበር አድርገንበታል። ለቤተ ክርስቲያን የሚሆን ደግሞ 6 ክንድ ነጠላ፣ ትልቅ ነጠላ አለው። እንዲሁም ሻሽ እንደ ያማራጩ ሻሽ አዘጋጅተንላችኋል ማለት ነው። በተጨማሪም የሚያስፈልጋችሁ ከሆነ በትዕዛዝ የሚጨምር መቀነት እናዘጋጃለን ማለት ነው። ይህንን ልብስ የታዘዝነው በሁለት አይነት አማራጭ ነበረ። አንዱ በእጅ ጉርድ ሲሆን አንደኛው ደግሞ በእጅ ረዥም እጅጌ ያለው ነበር የታዘዝነው። በሁለቱም እንደዚህ ቆንጆ አድርገን ሰርተንላቸዋል። ጥልፉ በጣም ጥርት ያለ የሚያምር የሲንጀር ጥልፍ ነው። ሁለተኛው ልብሳችን ደግሞ በመነን የተሰራ ሲሆን የሚያምር ጥለት አለው። ለቤተ ክርስቲያን እንዲሁም ለተለያዩ ፕሮግራሞች የሚለበስ ለቁርባን፣ ለክርስትና እንዲሁም ለተለያዩ ፕሮግራሞች የሚደረግ ሲሆን እንደ ደንበኞቻችን ፍላጎት በሁለት መነን ወይም ደግሞ በሲንግል መነን የምንሰራ ይሆናል። የልብስ ትልቅ ነጠላ አለው። ለጸጉር የሚሆን መሸፈኛ ሻሽ አለው። እንደ አማራጭ ደግሞ መቀነት የሚፈልጉ ሰዎች ካሉ እንደዛ እናቀርባለን ማለት ነው። እናንተም የምትፈልጓቸውን ልብሶች እንደዚህ በመነን ዙሪያ እንዲሁም በፈትል የምትፈልጓቸው ልብሶች ካሉ እዘዙ። ሶስተኛው ልብሳችን ደግሞ የሰራነው በመነን ነው። ጥልፉም ሙሉ ጥልፍ ነው። የተሰራበት መነን ደግሞ ደብል አድርገን የሰራነው። እንደዚህ የሚያምር ሙሉ ጥልፍ ጥርት ያለና የሚያምር ወራጅ ጥልፍም አለው። እንዲሁም በፈርጥ አስውበናል። ይህ ቀሚስ 6 ክንድ ነጠላ አለው እና ሻሽም አለው። እንደየፍላጎታችሁ ደግሞ አንዳንድ ሰዎች መቀነት ከሁሉም ልብስ ጋር መታጠቅ ይፈልጋሉና እንደየፍላጎታችሁ መቀነትን እናዘጋጃለን። አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። ከወደዳችኋቸው ላይክ ማድረግ እንዳትረሱ። ሌሎች ቀሚሶችን ስንሰራ ፖስት ስናደርግ እንዲደርሳችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። እነዚህን ለቤተ ክርስቲያን የሚሆኑ ለቁርባን፣ ለክርስትና እንዲሁም ለተለያዩ ፕሮግራሞች የሚሆኑ ቀሚሶችን ለማዘዝ ከፈለጋችሁ ታች ካለው። አራተኛው ልብስ ደግሞ ይሄ ደግሞ የፈትል ቀሚስ ነው። በጣም በሚያምር የጎንደር ፈትል የተሰራ ሙሉ ረዥም ጥልፍ የሆነ የጎንደር ቀሚስ ነው። ትልቅ ነጠላና መቀነት እንዲሁም የጸጉር የሚሆን ሻሽ አለው። አዳዲስ ቪዲዮዎች ስንለቅ እንዲደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።